ሰላም ለእናንተ ይሁን ውድ ተመልካቾች፣ ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ውድ ተመልካቾች ወደ ቪዲዮ እንኳን በደህና መጡ። ይህ የኩሩሉሽ ኦርሃን ክፍል ነው። እንደገና ተለቀቀ። ይህ ክፍልም መጥፎ አልነበረም። ሆኖም በእኔ አስተያየት ቀደም ሲል የነበሩት ጥቂት ከክፍሉ ጋር ሲነጻጸር ብዙም አስደናቂ አልነበረም፣ እንዲሁም ብዙ ምስጋናም አልተገባውም። በዚህ ላይ ምን አስተያየት አለዎት? እባክዎን በአስተያየቶቹ ውስጥ ያሳውቁን። ዱርሰን በዛሬው ቪዲዮ ውስጥ ይገኛል። ስለ እሱ እነጋገራለን፣ ለምን ከዝግጅቱ እንደሚወጣ እንወያለን፣ እንዲሁም ሌሎች ጉዳዮችን እንወያለን። እንዲሁም አስፈላጊ የሆኑ እድገቶችን እንዳሳለን። ስለዚህ ቪዲዮውን እስከ መጨረሻው ይመልከቱ አትርሱ እና ለቻናሉ ሰብስክራይብ ማድረግዎን አይርሱ። እንዲሁም ለእርስዎ የሚሆን ጥያቄ ስለ ሙራት ታሪክ ማወቅ ይፈልጋሉ? በአስተያየቶቹ ውስጥ መጻፍዎን አይርሱ። ስለ ቦራን መጀመሪያ እነጋገር። ቦራን ተከታታይ ፊልሙን ለቋል። ይህ ገጸ ባህሪ በጣም አዝናኝ ነበር። በመጨረሻም ተከታታይ ድራማውን ተሰናብቷል። አሁን ስለ ዱርሰን እነጋገር። ስለ ርዕሰ ጉዳዩ ውድ ተመልካቾች፣ በቀደመው ቪዲዮ ዱርሱን ሰማዕት እንደሚሆን ተገልጿል። ነግሬያለሁ። አንዳንድ ጓደኞች ስህተት እንደሆነ ተናግረዋል፣ ግን አትርስ። ታሪክ የማይካድ ነው። የዴሚርሃን ባህሪም ይህንን ታሪካዊ እውነታ ያንጸባርቃል። ለማሳየት በተከታታይ ተካቷል። በታሪክ ውስጥ የዴሚርሃን ትንሽ ወንድሙን እንደገደለ ይታወቃል። ዴሚርሃን ዱርሱ የኦርሃን ቤይ ወንድም ነው። ከጎኑ መሆኑን ሲያውቅ ይገድለዋል። ይህ እውነታ እንኳን ይህ በሚቀጥለው ክፍል ላይም ሊታይ ይችላል። በዚህ ሁኔታ የዱርሰን እና የሃሊሜ ግንኙነት የእነሱም ጋብቻ አይፈጸምም። ታዲያ ስለዚህ ጉዳይ ምን ያስባሉ? በአስተያየቶቹ ውስጥ ሐሳቦን ማጋራትዎን አይርሱ። በሚቀጥለው ቪዲዮ እንገናኝ። ያ ብቻ ነው። ራሳችሁን ጠብቁ። እግዚአብሔር ይጠብቃችሁ።